እንዴት አመሻችሁ ውድ የቲክቶክ ቤተሰቦቼ። ይህ ዜና ወይንም ይህ መረጃ አብዛኛው ሰው ጋር እንዲደርስ ኮፒ ሊንክ ሼር እንድታደርጉልኝ በአክብሮት እጠይቃለሁ። ያደረጋችሁልኝ ላላችሁትም ትብብር እጅግ በጣም አድርጌ አመሰግናለሁ። የፖርቹጋል ብሔራዊ ቡድን ባለፈው ሳምንት እንደሚታወቀው በዓለም ዋንጫ የመክፈቻ ጨዋታ ከዴሞክራቲክ ሪፐብሊክ ኮንጎ ጋር 1-1 በሆነ ውጤት መለያየቷን ተከትሎ በአምበላቸው ወይንም በኮከብ ተጫዋቻቸው ክርስቲያኖ ሮናልዶ አቬሮ ዶስ ሳንቶስ ላይ ከፍተኛ የሆነ ትችት እየደረሰበት ይገኛል። ይሄንንም ተከትሎ ይመስላል የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔዝ የቡድኑ መሪ ክርስቲያኖ ሮናልዶ ከደጋፊዎችና ሚዲያዎች የሚሰነዘሩበትን ከባድ ትችቶች እንዴት ባለ ብስለት መቋቋም ይችላል ሲሉ ምስክርነታቸውን ገልጸዋል። እውነቱን ለመናገር እሱ ለትችቶች ምላሽ የሚሰጠው እጅግ የበለጸገ ልምድ እንዳለው እንደ እውነተኛ ካፒቴን ነው ብዬ መናገር እችላለሁ። ይህ በተጫዋችነት ህይወቱ የገጠመው 6ኛው የዓለም ዋንጫ ነው። እኛ አሁን እያወራን ያለነው ብሔራዊ ቡድኑን ለ21 ተከታታይ የውድድር ዘመናት በታማኝነት ስለወከለ ታላቅ ሰው ነው። ራሱን ሁሉ ጊዜም ለማሻሻልና በአጠቃላይ ቡድኑን ሙሉ በሙሉ አቅም ለመርዳት ያለው ሐሳብ ረሃብ እጅግ አስገራሚ ነው። እሱ ለሁላችንም ህያው ምሳሌ ነው ሲሉ እየደረሱበት ያሉት ትችቶች ተገቢ እንዳልሆኑና ክርስቲያኖ ሮናልዶ ደግሞ እነዚህን ትችቶች የመቋቋም ትልቅ አቅም እንዳለው አሰልጣኙ ሮቤርቶ ማርቲኔዝ ክርስቲያኖ ሮናልዶ ምስክርነታቸውን ገልጸዋል። ሰሞኑን ከሳውዲ አረቢያው ክለብ አልሂላል ጋር በስፋት ስሙ እየተነሳ የሚገኘው የባርሴሎናው የፊት መስመር ተጫዋች ራፊኛ ከወኪሉ ጋር ተያይዞ ከባድ የቤተሰብ ውጥረት ውስጥ እንደሚገኝ ታዋቂው ጋዜጠኛ ጆርጅ ኒኮላ ይዞት በወጣው ዜና ላይ ተመላክቷል። የራፊኛ አባት ልጃቸውን በወኪልነት ማስተዳደራቸው ማቆሙን ተከትሎ ከፍተኛው ውጥረት ውስጥ እንደገባ እየተዘገበ ሲሆን በአሁኑ ወቅት ግን ራፊኛ ሙያዊ ስራውን ለማስቀጠል ከአማቹ አሌክሳንደር ማዴራ የቅርብ ድጋፍ እያገኘ ይገኛል ተብሏል። አማቹ አሌክሳንደር ማዴራ በቅርቡ የፊፋ እውቅና ያለው የወኪልነት ፍቃድ ያወጣ ሲሆን አሁን ላይ ከተጫዋቹ የዝውውርና የቤተሰብ ውሳኔዎች ጋር የተያዙ ጉዳዮችን በቅርብ እያገዘው ይገኛል። ይህ የቤተሰብ ቅሬታ ግን በስቴዲየም ውስጥ በግልጽ ታይቷል። ብራዚል በፊላዴልፊያ ከሄይቲ ጋር ባደረገችው የዓለም ዋንጫ ጨዋታ ላይ የራፊኛ አባት ባለቤቱና አማቹ በአንድ የስቴዲየም ክፍል ውስጥ ቢገኙም እርስ በርስ ሳይቀመጡ ተነጣጥለው በተለያዩ ወንበሮች ላይ ተቀምጠው ተመልክተናል። ምንም እንኳን ከታዋቂና ትልልቅ የእግር ኳስ ወኪሎች በርካታ ጥያቄዎች ቢቀርቡለትም ኮከቡ ራፊኛ ግን ሌላ ድርጅት ውስጥ ከመግባት ይልቅ ከአማቹ ድጋፍ ራሱን በራሱ እያስተዳደረ ለመቀጠል መርጧል ተብሏል። በዘንድሮ የዓለም ዋንጫ አፍሪካን ከወከሉ 10 ሀገራት ውስጥ ምናልባት ረጅም ርቀት ይጓዛሉ ብለን ከምንገምታቸው 2 ወይንም 3 ቡድኖች መካከል ቀዳሚ ስፍራ ላይ የምትቀመጠው ሴኔጋል በዓለም ዋንጫ እንግዲህ ባደረገቻቸው 2 የመክፈቻ ጨዋታዎች ወይንም የምድብ ጨዋታዎች በሁለቱም ተሸንፋለች። ይህንንም ተከትሎ የሴኔጋል ብሔራዊ ቡድን አሰልጣኝ ፔፔ ቲያኦ ትላንትና በኖርዌይ 3-2 ከተሸነፉ በኋላ አስተያየታቸውን ሰጥተው ነበር። ስለ ውድቀት ወይንም ከውድድሩ መውጣት ለመናገር በጣም ገና ነው። ያለንበት ደረጃ አስቸጋሪ ቢሆንም እንኳ እኛ ገና አልሞትንም። ሴኔጋል የዓለም ዋንጫውን በ2 ተከታታይ ሽንፈቶች ስትጀምር ይህ የመጀመሪያው ነው። ነገር ግን አሁንም ቢሆን የማለፍ እድላችን ሙሉ በሙሉ አልተዘጋም። አሁን ላይ ዋናው ግባችን ከኢራቅ ጋር በሚኖረው ጨዋታ ላይ ድል ለማስመዝገብ መሞከር ነው። ለምንስ አይሆንም? የጎል ልዩነታችንን ለማሻሻል በርካታ ጎሎችን ጭምር ለማስቆጠር እንጥራለን ሲሉ የቴራንጋ አንበሳዎቹ አሰልጣኝ የሆኑት ፔፔ ቲያኦ ገልጿል። እንደሚታወቀው በዓለም ዋንጫ ወደ ቀጣዩ ዙር የሚያልፉት 32 ቡድኖች ናቸው። ምናልባት የሴኔጋል ብሔራዊ ቡድን የኢራቅ ብሔራዊ ቡድንን በሰፊ የጎል ልዩነት ማሸነፍ የሚችል ከሆነ ከ8ቱ ምርጥ ቡድኖች መካከል ሊሆን ይችላል ወደ ቀጣዩ ዙር ለማለፍና እንግዲህ ይሄንን ያሳኩታል ተብሎ ይጠበቃል። አሰልጣኝ ፔፔ ቲያኦም ቢሆኑ ይሄንን እናሳካዋለን፣ አሁንም ሙሉ ለሙሉ እድላችን አልተሟጠጠም ሲሉ አስተያየታቸውን ሰጥተዋል። የቀድሞ የጣሊያን ብሔራዊ ቡድን የኤሲ ሚላንና የናፖሊ አሰልጣኝ የነበሩት ጣሊያናዊ አሰልጣኝ ጄናሮ ጋቲሶ አዲሱ የላዚዮ አሰልጣኝ ተደርገው ተሹመዋል።